እኔ የለሁበትም ለወሬኔ መጣችሁት 4000 ሰው ማቶት ውጡ ምናምን ይላል። አንዷ ኮሜንት እኮ ናት ምን ብትልጥሉ ነው ናሆምዬ እንድታወራ በርገር ልስጥክ አለችክ። እኔ አላልኩኝም ነው። አንዲቷ ኮሜንት ግን ምን አለች? ምን ያህል ምን ትንሽ ግን አጀንዳ በዛብን ጋይስ፣ አጀንዳ በዛብን። የዋንቲያ አሁን ደግሞ የነፋኒ ወዴት እንሂድላችሁ? ይሄ ማህበረሰብ ምን የት እንሂድላችሁ? ለዚህ ማህበረሰብ ስንል ራሳችን አናጠፋ ነገር ወዴት እንሂድላችሁ? ፒኪኒ ማን ነው? ቡና ጠጡ ነው። ሌላ ማን ይሆናል? ጌም 2 ቀን ይሄን ሳምንትማ ጌም አልተጫወትኩም እኮ ውዴ። ይሄን ሳምንትማ ጌም አልተጫወትኩም። አሉባልታ አጀንዳ እያመጡ አይ ጌታ ሆይ አምላክ እስራኤል እንደዚህ ወሬ አለቅላቂ ሆኜ ልቅር። ዝም በይ ውዴ። ለምን ሲባል ዝም ባለ አፍ ዝንብ ይገባበታል። ተለውጧል እኮ ዝም ባለ አፍ ዝንብ አይገባም፣ ተለውጧል። ይሄ ማህበረሰብ አሁን ዝም በይ ብትይ በቂት ያላወራም እንዴ? ያላ ብድት ይላል አንደኛው። አባቴ እየጎተታችሁ አትግቡ እዚህ ቤት ብዬ በጣም ሎንግ ታይም የተናገርኩትኝ መኩ የልቤ መሳፍንት መጣክ። እኔ ምላችሁ አሁን እኔ ደንበኛ የምመስለው ቀበሌ በር ላይ ማለት ነው። ምነው ዛሬ ሳልገባም ቁቡ የምን ነገረኛ ሴትዮ አረጋችሁኝ እኮ እዚህ ጋር ቁጭ አርጋችሁ። ባላገሩ አንተ ፈረሰኛ እንዴት ነህ? እንዴት ነሽ የኔ እናት? ካያ ፋያ ዋጋን ነው የኔ እናት። እኔ ፒኪኒን ታውቃታለህ? አንተ አሌክስ ነህ አይደለም? ላጣራ ቆይ። ፒኪኒን ታውቃታለህ? ፒኪኒ ፓንት ማታደርገዋ ዛሬማ ብታይ እናቴ ይከርታታ። አረ ለእግዚአብሔር ፍራ። ግን አንተ ግን እንዲህ ብላ ስማኝ ላይቭ ላይ ማለት እያሪ ተቀምጣለች። አረ እግዚአብሔር ፍራ አሌክስ። አሁን እቺ ሴት ማለት ነው ላይክ ብትጎዳ በቀኛ እኔ አሁን ሴት ልጅ ነኝ፣ እንደ ሴት አዝንላታለሁ። ለምን ደም አትፋታት? በቃ አልቻለችህም። በቃ ተዋት፣ ድብድብ ምናምን ትላለች። ይሄንን እጅ ላይ ገዳፋ ለመሆን ነው አሌክስ። የእጅ ላይ ገዳፋ ምንም አይነት ስለ ድብድብ አንተ እንዳታነሳ። አንተ ብቻ ስማ ምን ታረጋለህ? ቆንጆ ኮስሞቲክስ እየገዛን ብቻ ለሷ መስጠት፣ ቀጫጭ ፓንት ይገዛል፣ ለሷ ይሰጣል። እንዴት ብለህ እንዳትጣላ፣ እንዴት እጅህን እንዳታነሳ ሴት ላይ በህግ አምላክ አንተ ስማ አልጠቀስክ አንተ 3 ሸሚዝ ነው ምንድነው 4 ሸሚዝ 5 ቪዲዮ የሚሰራበት አለ። እኔም እኮ ልሆን ይችላል ያልከኝ ግን ራሳቸውን ስለሚያውቁ ሸሚዝ ስለማይቀይሩ እኛ ነን ብለው እየተንጫጩ መጡ። ምን ጉድ ነው ግን? እንዴት ብለህ እንዳትጣላ ከዛ ሴት ጋር እያዳመጠኝ ነው። ታብታብ አድርጋ አለች እዚህ መልእክት አለ። የታየኝ ነገር ምን እንደሆነ ታውቂያለሽ? እሺ ምን ታየክ? ሪንግ ፋይት ላይ ተሰብስበን ምናምን እየተጋጠምን ላይክ እንቁላሌን ያሽኝ ምናምን ነከሽኝ ምናምን ስል ማለት ወይኔ ጉዴ ፈላ። ከዛ አንቺ ቪዲዮ ሰርተሽ ትቧጭራለች አሉ ትነከሳለች አሉ ትይዛለች ታችኛ ሶስተኛ እግር ትይዛለች አሉ ነው። ምን ቦጣ ካንተ ምን ቦጣ? አሁን ከወንድ ጋር ብትደባደብ ራሱ ያስመክስ ቦቅስ አለው ምናምን አለው መተናነቅ አለው። ከሷ ጋር ቦጨራ ነው የምትገባው። የኔ ጌታ ቦጨራ አትሰሪም ነበር ሴት ነኝ በሚሉ ዘፈና ልሰራ ነበር እኮ ግን አንተም ማልደባደብ አልክ እንጂ እኔም ማልሰራ ነው። ስማ ሸሚዝ ይበላሻል በሜካፕ ረፍ ደግሞ ስማ ዴትዬ ደግሞ የኔ እናት የማታውቅ የኔ ከርታታ ደግሞ ሸሚዝ ተበላሽቶ ተደባድበ ከሷ ጋር ማለት ነው። ሸሚዝ ተበላሽቶ ብትሄድ ሜካፕ ሊፕስቲክ አይታ ደግሞ ከማን ሴት ጋር ብለህ ደግሞ ቤት ትጣላለች። እሺ እንዳትጣላ ከሷ ጋር ሊፕስቲኳም ሜካፕም ሸሚዝ ላይ ነው የሚቀረው። እንዳትጣላ ሸሞራው የኔ ጌታ። እኔ በዚህ አጋጣሚ ልንገር ብዬ ነው ከዴዚ ጋር እንዳትል ባይዶ የጨረሽው እንትን ካለሽ ደግሞ ምናምን እየተባልሽ ነበር ላይክ ትንሽ የቀረ ሊፕስቲክ ምናምን ካለ ሽቶ ምናምን። ወይ ጉዴ ፈላ። ሞዴስ ባይሆን እልክላታለሁ ከጆሲ ጋር ስለቀላታለሁ። ጆሲ የራሱ የሆነ ሞዴስ ጀምሯል። ካምፓኒ የሆነ ነገር ሊከፍት ነው። ጆሲያችን ያው ማሬሎ ወሬው ቅመም ነው። እንዳትጣላኝ የሆነ ሞዴስ ከፍታለሁ ስትል ሰምቻለሁ። እባክህ ለአንድ ወር የሚሆን ወንድም ማለት ላክልኝ። ለሆነ ሰው ምልከዋለን ሞዴስ እንልክላታለን። አታስብ። ግን ስማ ከዚህ በኋላ መልስ እንዳትሰጣት እሺ። ከኛ ከሴቶቹ ጋር ትጣላ እንዳትሰጣት እሺ። መልስ አሞራው ኧረ ስራ ጥቼ ባለፈው አልሰማሽኝም እንዴ? ከሴት ጋር ልመላለስም ብዬ እኮ ዘግቼዋለሁ። ግን እሷ በግድ ተመላለሰኝ አለችክ። በግድ ሳትፈልግ በግድ ቢጊም ለማዘጋጀት ታስባለች መሰለኝ። ያቺ በክሬዲት ያወጣቻት መኪና መክፈያ ያጣለኝ መሰለኝ። አሞራው እሱንም እኮ ትሸነፈዋለች እኮ የኔ ጌታ። እኔ እኮ አልታሸንፍ ቢሆን ጥሩ እሱንም እኮ ትሸነፈዋለች። አሞራው ያታሸንፍም እኮ የኔ ጌታ አታሸንፍም። ሸሚዝ አይታታል
ብላ እንደ ምክር ቤት ዘበኛ ታንቃ እዚህ ድረስ ግን አሁንም ተሸነፈች። አሁንም ድጋሚ ጌም አለባት መሰለኝ። ግን ሳስበው አለባት እንዲህ ሳሰላሰል ዛሬም እኮ ስላንተ እንዲህ እያለፍኩ ያለው ብታይ ምን እንደ የቂቤ ቅል መስላ ተለቅልቃ ብልጭልጭ ብላ ላይቭ ላይ ስታማካየው አሞራው እንዲህ ብለህ ከሴት ጋር እንዳትጣላሽ። እኔ ምንም አላልኩም። ገብቼ እኮ በቃ ስለኔ እየተወራ ሲጠብቀኝ ፒኪኒ ብዬ ወጣሁ። አፍክላት እንደሄደ ካንተም አዎ ቪዲዮ ልክልሻለሁ። ገና ቆይ እዩ ሁለተኛ ስልክሽ አለሽ አንቺ 3-4 ስልክ ያለሽ እዩ ቪዲዮውን ልክልሻለሁ። ማንን ሪከርድ ማድረግ እኔ እኮ እንደሌላው አይደለም። ሪከርድ ምናምን አልደራረግም። የኔ ጌታ አንድ ስልክ ነው ለእናቷም ለአባቷም ያለኝ። እሷም አንተ ላይ ያወራው በር እውይ ስማኝ ስልክ አለው ስልክ ገብቶብኝ አለው አሞራ አለሽ እሺ ቤት አለው ስልክ ገብቶብኝ አይ ወሬ ስማ ፒኪኒ ብለህ ጻፍክ እንዴ? ፒኪኒ ብለህ ሄደህ ጻፍክ እንዴ ኮሜንት ላይ? አዎ ከዛ የኔ ቀብራራ ሁለተኛ እንዳትጽፍ እሺ። እንዲች ብለህ እንዳትጽፍ ደግሞ ብትከስስ ደግሞ ኮሜንቷ ላይ ሄደህ ጽፈህ አልቃሻ እኮ ናት እኮ ሙሉ ቪዲዮ ነው የምትሰራብከው ለዛ ለፒኪኒ ማለት ነው። 3 ሳምንት ይሰራብሃል። ሁለተኛ እንዳትጽፍ እሺ። ቅጥቅጥ ነው እንደዚህ የምናረጋት እየገባን በየቀኑ እየገባን ከፈለግን ጌም እየተጫወትን ከፈለግን አንበሳ እየወረደልን እሺ። በመሃል ፒኪኒ እያለን እሺ ደስ እንዳለን ነው የምናደርገው። ሁለተኛ እሷ ቤት ሄደህ እንዳትጽፍ አሌክስ እሺ። ለታምናለን ቅብርር በል ዛሬ እንጋደት የሰውዲ አብድብናል። ስሙኝ በቃ ድጎማ እናደርጋለን ኔክስት ዊክ ጋይስ። ያላችሁ ሞዴስም ቢሆን ሊፕስቲክም ቢሆን የተጠቀማችሁ ዶራንት ቢኪኒም ቢኖር ያላችሁ ገብታለን ጋይስ። ለፒኪኒ ጋይስ የተለያዩ ፓንቶች እና ሞዴሶች ለመግዛት እያሰብን ስለሆነ ካሻፕና ፔፓል እናስቀምጣለን። ያላችሁን ያቅማችሁን ተሳተፉ። በተረፈ በልሂድና ሚስት ጋር ተጫወት። በቃ አሌክስ በቃ ከተደመና አመት ብሎ አናወራይ ነው ጌታ። ላይቭ አልገባም እንዴ? ገብቼ ነበር እኮ ቅድም በሚስት አካውንት ያለ ማማሩ የሌለው መደበሩ አሉ። እኛ ሲንግሎቹ እንዴት እንሆን? በርግባው እግርሽን መዘፍዘፊያ ላይ አርገሽ ገባሻ። አንተ ላይ አንቺ ዘግታኛለች። በቀደም ፓንት እንደዚህ አይነት ፓንት አርጊ ብዬ ሳሳይ ነው መሰለኝ ለቆ መርተውኝ። እኔ እኮ ለሌለው ለማስተማር ብዬ ነው እኮ ፓንቴን ለማሳየት ፓንቴን አርጉ ግሩም አልተዘጋም። በገባው ካለ አካውንት እሺ ላክልኝ እሺ። አታስወግር እንደኔ በኔ ደናምሹ አልተዘጋም ማለት ሲዬ በቃ ይመችክ እሺ። ቻው በል እንዲህ አንቺ መንገድ ትከፍትላታለህ እንዴ? እሺ ደግሞ በኔ ተዘጋ በኔ ፒኪኒ ተዘጋ ብላ አልልል እንዳትል አይነገርም እኮ። እኔ አሁን አካውንት ቢዘጋ ተዘጋልን ብዙ ዘመዶቼን በሽታ ውስጥ ነው የምከታ። እንትና አጎቴ ታማ ክስቴ ታማ ሕክምና ላይ ናት እያልኩኝ ማለት ነው ስም ዝርዝር እጠራለሁ እንጂ ለጠላትማ ደስ ይበለው ብዬ ተዘጋማ አልልም። ከዚህ በኋላ አልልም። እናቴ ምን መጣብኝ? ቤታዬ የኔ ቅመም የኔ ሽቅርቅር የኔ እናት ቤታዬ ምን አላባትሽ ደገምገም ቢያረግ ጋሹ ራስ ግን ምን ነው ሰሰትክ አባቴ ሰሰተ ምን አለ እንደኔ 5-6 ዱብ ብታደርግ ወይ ለነገሩ እሺ ነኝ በቂ ነኝ አዶና ሌላ ቀን እናድርገው በውስጥ ጻፊ። እሺ በቃ እሺ ጋይስ የላችሁ የፈለገ ቻሌንጅ አለ። ሁላችሁም የፈለገ ቻሌንጅ አለ። እሱን ቻሌንጁን እንቀላቀላለን ወይ ደግሞ ነገ ቅዳሜ እኔ እንኳን ቅዳሜ እናወር ነው ችግሩ። ሰኞ ወይም ደግሞ እሁድ እናድርገው ከሁለት አንዱ ሰኞ ወይም እሁድ እጽፍልህና ከዛ ለመማርም በደንብ እንትንላትና ወይ እሺ ሰኞ በቃ ሰኞ ጥሩ ነው። ከሰንበት በኋላ ሰኞ ጥሩ ነው። ሰኞ ዕለት ጋይስ ሁላችሁም እንዳትቀሩ። የፈለገ ቻሌንጅ ስላለ አካውንት ፎሎ እናስደርግለታለን ሰኞ። እሺ ሰኞ እናደርጋለን። ፈለገ በጣም ይቅርታ ዛሬ ማርያምን ሐሙስ ምንም ችግር የለም። ምናልባት እግረ መንገዴን ምናልባት ፈቃደኛ ከሆንሽ የሆኑ ነገሮችን ለእህትና ለወንድሞች ብናገር ደስ ይለኛል። ማለት እሺ ለጆን ዳንኤል እና ለጀን ያው ሶሻል ሚዲያ ቤታይ እንደምታውቂው በጣም
ጥሩ ጎን እንዳለው ሁሉ መጥፎ ጎንም አለው። የሰዎችን ህይወት በቀላሉ ጎን እንዳለው ሁሉ መጥፎ ጎንም አለው። የሰዎችን ህይወት በቀላሉ ሊያስተካክልም ሊረብሽም ይችላልና ጆን ዳንኤልና ጃኒ ሁለቱንም እግዚአብሔር በሚያውቀው እጅግ በጣም በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ናቸውና ዛሬ ሁለቱም ተከታዮቻቸውን አክብረው ተነጋግረው ነገሮቻቸውን በማስተካከላቸው እጅግ በጣም ደስ ብሎኛል። እግዚአብሔር አሁንም ቸሮ ነገርን ያሰማን። ያው የቤታዬ መረጃም ደግሞ በጣም ጠቅሞናል። ቤታ ትላንት ተሰጭኝ የነበረው መረጃ በለገ ያንደኛው ሰዓት አቆል እኔ ማል ያለው ግን ይሁን እሺ ይሁን ደስ ይሁን አይደለም እና እውነት በጣም ደስ ብሎኛል። ከዚህም የበለጠ ከፍ ይበሉ። የሁለቱንም ክፉ እግዚአብሔር አምላክ ያሳየን። በቃ ሶሻል ሚዲያ ላይ የማንንም ክፉ ማየት የማንንም ሰው ክፉ መስማት አንፈልግም። በቃ ሁሉም ሰው ሰርቶ እንዲለወጥ ነው የምንፈልገው። እግዚአብሔር አሁንም ቸር ነገርን ያሰማን። በጣም ነው የማመሰግነው ቤታዬ። እሺ ኧረ ምንም ችግር የለም። ፈለገ የሰኞ እናደርጋለን። እሺ እሺ ወንድም አለም እሺ 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 ፈለገ የኔ ጌታ የኔ አባት ፈለገ የኔ አባት አንደኛው እሳት ሆነ አይደል እንዴ ማለት ጭድና እሳት ሆኜ ከዚህ ከዛ ምለው ይሁን ፈለገዬ ይሁን አንተ እስክትሄድ አሁን እኔ እንዴት ነው ማማው? ይሄም ሀሜት አይደለም የአደባባይ ወሬ ሚስጥር በሉት። እንዴት እናውራ ማለት እንዴት ልታፍስ ወዴት ልሄድ እንደው ዘንድሮስ? እሺ ምን ነበር ላይ ያቋረጥኩትኝ? ታያውሪ ታርቀውማ እኮ አውርተን ጨረስን እኮ። ምን ሊሆን ነገር ላይ ያቆም ነው? አይረሳሁት። ምን ላይ ያቆም ነው?